አጠገቤ የምታዩት ህፃን ገና ሮጣ ያልጠገበች ህፃን ናት እና ከናቷ አንደበት እንሰማለን። ከ2015 ጀምሮ ያው በደም ካንሰር በጥቁር አንበሳ ያው እስካሁን ድረስ እያሳከምን ቆይተናል። ሆኖም ግን ሁለት ጊዜ ድጋሚ ሪላፕስ ያው ድጋሚ ትድናለች ተብሎ በ3 ወር በኋላ እንደገና የተመለሰ ስላስቸገረ አሁን ሐኪሞቹ ከኛ አቅም በላይ ነው፣ ውጪ ሄዳ መቅኔዋ መቀየር አለበት ብሎ ወስነው ቦርድ ተሰጥቶናል። ግን ይሄ የተወሰነው ውሳኔ ተቀብለን ለማሳከም ከአቅማችን በላይ ስለሆነ እባካችሁ ደጋግ ኢትዮጵያውያን እቺ ልጅ እንዳትሞት አግዙኝ። እኔ በእናት አቅሜ ከየንቲቻውን 9 ወሬ ነው ወደ ቤት ሄጄ አላቅም። አዲስ አበባ ላይ በመድኃኒቱ አለ ሲባል የመጣው የለም ሲባል በእግር ራሱ በደንብ መሄድ አትችልም። ተሸክሚያት ነው የምንቀሳቀሰውና ቢያንስ እኔ 3 አመት ለፍቻለሁና ቢያንስ እንዳትሞትብኝ ብታግዙኝ ብዬ ነው እና እባካችሁ ልጄ እንድትድን አግዙኝ። መቃል መኖር ትፈልጋለች ግን ህክምናውን ካላገኘች ብዙ መቆየት አትችልም። ውስጧ ካንሰር ማለት በጣም መጥፎ በሽታ ነው። አንድ ደም ውስጥ ነው ያለው፣ ደም ውስጥ ነው ሌላ ቦታ አካሏ ላይ እየተሰራጨ ከባድ አደጋ ላይ ካደረሳት በኋላ ምንም ዋጋ የለውምና ቶሎ ተረርታ እንድትታከም አግዙኝ። ኢትዮጵያ መርዳት የሚችሉ ሰዎች ጋር እንድትደርስ አድርጉልኝ። ማስተር አብነት ጋር ቢሆን አዶናይ ጋር ብትደርስ 20 እንኳን ብር ብታዋጡልን በጣም ለኛ ትልቅ ነው። መዳን ትችላለችና እባካችሁ ሶፊት መቆም በጣም ከባድ ነው። ግን ስለልጄ ስል ነው እኔ ማረገው ያንን ነገር ሁሉና እባካችሁ አግዙን እና ትታከምልኝና ትዳን። ላመስግናችሁ እስቲ እና እባካችሁ በእግዚአብሔር ስም ጠይቃችኋለሁ። እቺ ልጅ መዳን አለባት። ገና ሮጣ ያልጠገበች ህፃን ናት። እባካችሁ በተቻላችሁ አቅም ሌላው ቢቀር ሪፖስት ኮፒ ሊንክ አድርጉ ይሄን ቪዲዮ። እባካችሁ በእግዚአብሔር ስም ለምናችኋለሁ። እህት ካላችሁ፣ ወንድም ካላችሁ፣ እናት አባት ካላችሁ እባካችሁ ሶፊት ያሳያችሁ